ብሩኬ መጥቷል ዛሬ በሀሰን ቤት ቀብረር ብሎ የምር ቡቡ እንግዲህ ሰላም እንደሚመጣ ተስፋ እናደርጋለን። ቅመምዬ ዛሬ በቃ ሳና ያለን ንቀር ነው የኔ እናት ባለሽበት ሰላምሽ ብዝዝት ይበደለን። እንሻላ ሁሉን ነገር ትተሽ እንደምትመለሽ ተስፋ እናደርጋለን። እና ሀሰን በአላህ ንገረውና ቡቡ መሄድ አለበት የምትሉ የምር ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ሰላማችሁ ይብዛል ቤተሰብ። ኢንሻአላህ ሀገራችንን አላህ ሰላም ያደርግልን። ወጥቶ ከመቅረት ከድንገት አደጋ ክፉ ነገር ይጠብቀን ኢንሻአላህ። እና ሀይሚዬና ቡቡ ዛሬም ይሄዳል ብለን ነበር ተስፋ ያደረግነው። ብሩኬ ግን እንደዚህ በድንገት የሚከድ ነገር አይደለም ብሏል። ቡቡ በእናትህ የምር ሂድ ብሩኬ፣ የምንወድህ ኦዲየንስ እየለመንህ ነው። ቅመምዬ ትናንትና እንደዛ አንብታ የምር ብዙውን ጊዜ አልቃሻ ናት ሀይሚዬ፣ አውቃለሁ እናውቃለን። ብዙ ጊዜ ታለቅሳለች፣ ግን የትናንትናው የልብ ነው እና እንባዋ በመንታው አይኗ ሲሄድ ወላሂ እኔም አንድ ላይ ነው ያለቀስኩት። ሀቂቃ ምን ባላወቅኩሽ ነው ያልኩትና እና ቡቡ በእናት በሙሽዬ የምር ሄድና ቅመምዬን አስመልሳት ወይም እንድትመለስ አያደርጋት። ያው በስልክ ካገኘሃት ማለት ነው። እንደዚህ የእናት ቤት አይደለም፣ ድንገት የሚሄድበት ነገር አይደለም። ብር ብቻ ምንም አይሰራም ብሏል። አይዶን ነው አንተ ካሰብክበት እንደዚህ የሚከብድ ነገር አይመስለንም። ብርኬ ፓስፖርት ነው ዋናው። ፓስፖርትና ብር ካለ በሰማይ ላይ መንገድ አለ ይባላልና ለፍቅር ደግሞ መስዋዕት መክፈል አለብህ ብሎታል ሀሰንም። እኔ የራሴ መንገድ አለኝ፣ በራሴ መንገድ ማደርገውን አደርጋለሁ፣ እዛም መሄድ አይመስለኝም ብሏል። እንሻላ እንግዲህ ቡቡ ተረጋግተህ ያለውን ነገር አስባችሁ ወይ ቅመምዬን አስመልሳት ወይ አንተ መሄድ አለብህ። እንደዚህ እየተዋደዳችሁ እንደዚህ መጎዳዳት የለባችሁም። ቅመምዬ ደግሞ ሰው ያስፈልጋታል፣ እዛ ብቻዋን ማን አላት ይመር እና ብሩኬም ብሏል። እንዴት አታሳዝንህም እንዴ? እንደዛ ትናንትና እንደዛ ስታለቅስ የትናንትናው ቪዲዮ በጣም ያሳዝናል። ቅመምዬ እንደዛ ሁና ማየት እንኳን ደስ አለህ ብሎታል ሀሰን። ያው እኔ መርዳት ስላለብኝ ነው የረዳሁት እንጂ ያንተን ክፉ ወይም የእናንተ መለያየት ፈልጌ አይደለም አላለም። ያው የምር ግን ምንም ቢሆን እኮ ጓደኛ በመጥፎ ነገር ላይ መተባበር አግባብ አይደለም። ያኔ ሀይሚዬም እህቴ ናት፣ አንተም ጓደኛ ነህ፣ እርዳይ ስትለኝ ረዳኋት ምናምን ብሏል ሀሰን። በእንዲህ አይነት ነገር ግን መርዳት አልነበረብህም። በጣም ጥፋተኛ ነህ ሀሰን፣ የምር በጣም ጥፋተኛ ነህ። እንለያይና እንደዚህ ተለያይቼ እንደዚህ ማድረግ አለብኝ ስትል ቅመምዬ ተይ ማለት ነበረብህ። እንሻላ እንግዲህ ፈጣሪ ፈቃዱ ነው፣ ለኸይር ይሆናል። ፍቅሩን ሊያጠነክረው ነው እንሻላ እና ፍቅራቸው እንዲጠነክር የሚያደርግ ነው የአሁኑ አጋጣሚ። እንሻላ ሁሉ ነገር እንዲስተካከል ይሆናል። ቅመምዬ ቸኩላ መሄድ አልነበረባትም። ብሩኬ ማስቆም ነበረበት። የምር ሀይሚዬ ትናንትና እያለቀሰ ስለመጣኝ ሁሉም አልቅሷል። ቲክታክ ዩቱብ የምር ሁሉም ያላለቀሰ የለም ወላሂ። እና መወለድ ቋንቋ ነው የኔ ተወዳጅ የኔ ትንሽዬ። የምር ሁልጊዜ ነበር የምታስደስችን ማለት ነው። ምን አንድ ቀን ብቻ ብዙ ቀን አስከፍቻችሁ ይሆናል፣ ግን አንድ ቀን አስደስታችሁ ይሆናል። ያችን ቀን እያስታወሳችሁ አስታውሱኝ፣ ይቅር በሉኝ ምናምን ብላለች ሀይሚዬ የኔ እናት ቅመምዬ ማለት ነው፣ የቡባ ንግስት። እንሻላ መቼም ተስፋ አንቆርጥም። ሁሉ ነገር ይሄ ሁሉ አልፎ ሰላም፣ ፍቅር፣ የድሮ ፏፍሻችሁን እንደሚመልስላችሁ ፈጣሪ አለ፣ ተስፋ አለን። ብርኬ ግን በቻልከው ዝም አትበል። የምር ብዙ ኦዲየንስም እየተጎዳ ነው። የምር መወለድ ቋንቋ ነው እና ብዙ በቃ እኔ እንጃ ሪል ሆነ እውነት ውሸት አይዶን ነው ፈጣሪ ነው የሚያውቀው፣ ከእናንተ መካከል ማለት ነው። ከእናንተ ቀጥሎ ፈጣሪ ያውቃል። እኛ ግን በካሜራ ከሆነ ቅመምዬ መሄድ የለባትም ነበረ። ከሄደችም ግን ብሩኬ ዝም እንዳትል የተቻለውን አድርግና ወይ አስመልሳት ወይ ሂድና አምጣት። የምር ብሩኬ አደራ ማለት ነው። እና ፓስፖርት ሲጀምር ፕሮሰስ ሲጀምር ራሱ ዝም ማለት አልነበረብህም ብሎታል ሀሰንን። ሀሰን በጣም ጥፋተኛ ነህ እንደ እውነት ከሆነ የምር ሁሉ ነገር ያው ጓደኛ ሁለቱም ስለሆኑ እንደዚህ እያለኝ ነው ሀይሚዬ ምን ትላለህ ብለህ ማማከር ነበረብህ። የእውነት እንዲለያዩ ካልፈለግ ማለት ነው። እና እንዲለያዩ አልፈልግም፣ አሁንም መሄድ አለበት እነግረዋለሁ እያለ ነበር። ግን ሳይነግረው ነው ብሩኬ መሄድ አልችልም፣ እሷ መመለስ ከቻለኝ ትመለሳለች፣
አለዛ የዘላለሜን እጠብቃታለሁ አፈቅራታለሁ ብሏል ብሩኬ አንበሳ። የምር ኢንሻአላህ የአመት እረፍት ነው በተስፋ አይደለም። ያው በቅርብ ያስተካክልልን፣ ካልሆነም ግን የእናንተ ፍቅር ነው። ግን የሩቅ ፍቅር ብትጎዳዱ ኢንሻአላህ ሊያጠነክረው ነው ፍቅራችሁን። ትዕግስት አድርጉ ቡቡ፣ ትዕግስት አድርግ ለሁሉም ነገር። ቅመምዬም እንግዲህ ፈጣሪ አላህ ባለሽበት ይጠብቅሽ፣ እቅድሽና ሀሳብሽን ያሳካልሽ። እና የቡቡዋ ንግስት የኛ አንበሳ 350 ሺህ እየገሰገሰኝ ነው። 334 ሺህ ደርሳለች። አንበሳ ሪከርድ የሰበረኝ ከሴቶች አንደኛ ማለት ነው። ዩቲዩበር ትለያለሽ፣ የኛ ጠንካራ ጀግና የስራ ሰው ማለት ነው። አትበገሬ ኢንሻአላህ። ሀይሚዬና ብሩኬ መቼም አትለያዩም፣ መቼም ተስፋ አንቆርጥም። ብሩኬም ትለያለ። ሰው ተተፋቀረ ዋናው ፍቅር ነው ለሰው ሌላው ትርፍ ነው። ሁሉም ይመጣል ፍቅር ካለ ማለት ነው። እና አላህ ሁላችንንም ሀያት ያስተካክልልን ብሏል ሀሰን በስተመጨረሻ። አሚን አሚን ብለናል። ጨረቃዎችንም ፍቅራቸውን ሰላማቸውን አላህ ይመልስልን። የድሮ ማንነታቸውን ፏፍሻቸውን የምር እንደዚህ በስስት እየተያዩ እየተፋቀሩ ምን ሲሆን እንደዚህ ይሆናል የምር። እና ቅመምዬ ስደት ለጥላትሽ ፈጣሪ አላህ ልብሽን መልሶ እንግዲህ አላህ ይመልስልን ወደ ሀገርሽ። እና ብሩኬ አሁንም ቢሆን ብመጣ እቀበላታለሁ፣ ፍቅሬ ናት፣ አፈቅራታለሁ፣ ውዴ ናት ብሏል። ይመችህ ቡቡ ኢንሻአላህ። ሀይሚዬ ሁሉን ነገር ትተሽ እንደምትመለሽ ተስፋ እናደርጋለን። ብዙ ሰው እያለቀሰ ነው የምር፣ እንደዚህ እንባም ጥሩ አይደለም። ብቻ ፈጣሪ አላህ ከክፉ ነገር ይጠብቅሽ ቅመምዬ፣ እንወድሻለን። ኢንሻአላህ በደስታ እንደምመጭልን ተስፋለን። ቤተሰብ ያማኒላ። ወይ ብሩኬ ሄድ ወይ ቅመምዬ ትመለስ የምትሉ ማለት ነው። እስቲ ቪዲዮውን በላይክ ጀምሩ በቅንነት። አላህ ቅልብ ይስጠን፣ ለሁላችንም ሰላም ፍቅር ያብዛልን። አላህ ሀገራችንንም ሰላም ያደርግልን። ዋናው ሰላም ነው። ጤናና ሰላም ይስጠን። ቤተሰብ ወዳችኋለሁ ላለህ ብዬ ያማኒላ